ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ይሄ የኛ ቤት ነው። የኛ ቤት ዋራ ነው። ይሄ ቤታችን ነው። መስታወት መሬት ላይ ያለው ማለት ነው። እና ይሄን ይመስላል የቤታችን ምንድነው ክፍለ ሀገር ደስ የሚለው ይሄ ምንድነው ሳር ታይዱ ከውቶች ምናምን ወጥተው ሲበሉ እሱን ይመስላል። በጣም ነው ደስ የሚለኝ። እና ደግሞ ምን እንደማሳያችሁ ልንገራችሁ። እዚህ ጋር ምን እንደሆነ አላውቅም። በቆሎ ይሁን ደግሞ በቆሎ እንዲህ አይነት የለም። ማሽን ላይ ይሁን ዘንጋዳ አላውቅም። ይሄው እንደዚህ አይነት አለ። ይሄ ወፎቹ ናቸው ምናምን አንጥተውት ግን ውሃ እየተንጠበጠበበት ያምራል። እና ዲቃሮች ልፈልግ ነው ልጆች ማለት ነው። አሁን ይሄ በሙሉ ሰው የለም ቤቱ ለቆ እንትን እየተሳፈሩ አሁን ትምህርት ቤት ምናምን ስለተዘጋ ሙቀት ስለሆነ ሁሉም ወደ የሀገሩ ይሳፈርና ልክ መስከረም ሊገባ ሲል ይመጣሉ ወደዚህ ወደ ስራቸው ይመለሳሉ ማለት ነው። የዩኒቨርሲቲ ግቢ ስለሆነ ሁሉም ወደ የስራው ይመለሳል። ተማሪዎቹም ወደ ዩኒቨርሲቲያቸው ይገባሉ ማለት ነው። የኔ ሰዎች ብቻ ይሳፈሩ። ይህ ይመስላል። አስጎብኛችሁ እስቲ ዛሬ አረንጓዴ ልማት ይህን ይመስላል። እኔ በህይወቴ ደስ የሚለኝ ምን እንደሆነ ታውቃላችሁ? አረንጓዴ እንደዚህ በቃ አበባ ምናምኖች በጣም ነው ደስ የሚለኝ። እንደዚህ በቃ አየር ወጥቶ መወሰድ እንደዚህ ላይ ቁጭ ብሎ ምናምን በቃ በጣም ነው ደስ የሚለው። እነዚህ ልጆች ወዴት እንደገቡ አላውቅም። እና እኔ አርሴማ ዩቲዩብ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዩቲዩብ ደግሞ ትንሽ ወደ ኋላ ቀዝቀዝ ብሏል እና ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ወዲሁም ላስጎብኛችሁ። ይሄ ቻርጃ ሳይንስ ዩኒቨርሲቲ ግቢ ውስጥ ነው ማለት ነው ያለሁት እና ይሄ አንደኛ ፎቅና መሬት ላይ ብቻ ነው ያለው። ከሌላ ከዛ በላይ እንትን የለውም ፎቅ የለውም ማለት ነው እና ረጅም ነው። ርዝማቱ በረጅም የተሰራ ነው። አንደኛ ፎቅ ብቻ ነው ያለው። ከዛ መሬት ግራውንድ አለው በቃ እና ይሄን ይመስላል። በትንሹ በስሱ ላሳያችሁ። አየሩ የናፈቃችሁ ዱባይ ያማራችሁ ማለት ነው። ዱባይ እንዴት አምራለች ግን ውስጧ እናቴ ወይኔ እናቴ ልወድቅ ነበረ። ውስጧ ምንድነው የሚባለው? ውስጧ ገሃነም ናት። ያረኩት ጫማ እንትን እያደረገኝ ነው። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሁላችሁ ሳሩ በጣም ያምራል፣ ደስ ይላል። እዛ ማዶ ላይ ደግሞ አበባ አለ። እዛ ጋር ሄጄ አበባ ቀጥፍ ነበረ። እያችሁት እዚህ ጋር እዛ ጋር ማለት ነው። ግን ደግሞ ፈራለሁ፣ ካሜራ አለ። እናቴ አትክልት ቀሮጥሽ ብሎ ነገ ጧት ኤርፖርት ላይ በካሜራ ይዞኝ ችግር ነው። እነዚህ ልጆች ወዴት ገቡ? ቆይ ነው ግራ ገባኝ እውነት። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በትንሹ በስሱ ጎብኙ ማለት ነው። ይህን ይመስላል። አገራችን አሁን ሙቀት ነው። ምንድን ነው አሁን በኢትዮጵያ ሰኔ ነው። ሰኔ 8 ነው በኢትዮጵያ አይደለም፣ ሰኔ 9 ነው በኢትዮጵያ። በፈረንጆቹ ደግሞ ዛሬ ሰኔ 15 ነው ማለት ነው። ይህን ይመስላል። እና ላይክ ሼር እያደረጋችሁ ጎብኙ ማለት ነው። የማራት የናፈቃችሁ እናቴ የማራት ስትታይ ታምራለች እናቴ። ሀገሯ ሙቀቷ በጣም ከባድ ነው። እንቁላል ይጠብሳል። ሰው ራሱ ለ2 ሰዓት ውጭ ቢተኛ ኮቾሮ ነው የሚሆነው። ኮቾሮ ምክንያቱም በጣም ነው የሚሞቀው። እሳት ነው በቃ እሳት። በጣም ይከብዳል ሙቀቱ። ያው እንደዛው ነው ደግሞ የሰውም ሰው ቤት ለሚሰራ ሰውም የሰው ፊትም እንዲያው እሳት ነው። ውጭም እሳት ነው፣ ቤቱም እሳት ነው። ግን ምንም ማድረግ አይቻልም። እንጀራ ጉዳይ ነው አይደለ? እንጀራ ጉዳይ ይዞን እየሰራን እየኖርን ነው። እና ይህን ይመስላል ውዶችዬ።
ላይክ ሼር እያደረጋችሁ አበረታቱኝ። ዩቲዩብም ትንሽ ቀስቀስ በረድ እያላት ነው እና እስኪ የሀገር ሰው ብላል ዘፋኝና የሀገር ሰው አበረታቱኝ። ላይክ ሼር ሰብስክራይብ እያደረጋችሁ ዩቲዩብ እንድታርግልኝ አርጉልኝ፣ ገንዘብ እንዲከፍለኝ። እስኪ ወደዚህ ያሉ መሰለኝ። አረ የሉም እነዚህ ቃሎች ወዴት ሄደው ይሆን? ጉዴ ፈላ እና ሳይንስ ዩኒቨርሲቲ ግቢ ይህን ይመስላል። አሁን ሁሉ ቤቱ እየተሳፈሩ ነው። እኛ ጎረቤቶች አይደል እንዳለ ሄዷል። አንድ ብቻ ነው ምንድነው እሱም ያለው ፓኪስታኒ አንድ ሰው እያለ የቀሩት በሙሉ ተሳፍሯል ሄደዋል። እና እሱም ይሄዳል። እኛ ብቻ ነን የማንሄደው። ሁሉም ወደ ሀገሩ ይሄዳል። እኔ የሚቀጥለው አመት ወይኔ እሳፈራለሁ። በቃ እኔ ስለምን ዚያራ አርጃለሁ። ይሄ አልመጣም አየር ቀይሬ ምናምን በስላሴ ስም በሙቀት ነው ወደ ኢትዮጵያ መሄድ። ምክንያቱም እዚህ ሀገር ሙቀት በጣም ከባድ ነው። በዚህ ደግሞ በሙቀት ኢትዮጵያ ክረምት ነው። ግን ተሙቀቱ ብርዱ ይሻላል። ወይኔ እናቴ ሙቀቱ በጣም ከባድ፣ መሬቱ ራሱ እንደ እሳት ነው የሚያቃጥለው። ፊት ራሱ ለማየት ይከብዳል። እንደዚህ ወደ ቀና ተብሎ አይታይም። በቃ ሙቀቱ ምክንያት ማለት ነው። እና እንደዛ ነው። ምን ይደረግ፣ ያው ችለኑ እየኖርን አይደለ? ይመስላል። ያው በትንሹ አሳየዋቸው ማለት ነው። ሻርጃን የኔን ግቢ የዩኒቨርሲቲ ግቢ የዚህ ማለት ነው። እዛ ጋር ደግሞ በቆሎ ምንድነው? በቆሎ አይደለም የሆነ እንደ በቆሎ ራስ ይመስላል፣ እንደ ማሽላ ራስ ይመስላል። አላውቅም። ያው እንግዲህ ሁሉም በየሀገሩ እህሉ ሊለያይ ይችላል፣ አፈራሩ ማለት ነው። ስለማላውቀው ይሄ ነው አልላችሁም። ወዳችኋለሁ። እኔ እህታችሁ ነኝ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ እና በትንሹ በስሱ አየዋችሁ። እዛ ማዶ ደግሞ ጤፍ አለ። ጤፍ ደርሷል። አዲስን ጤፍ ወቅቼ እንጀራ ጋግሬ ያሳያችኋለሁ። አዲሱን ጤፍ ወቅቼ እንጀራ ጋግሬ ያሳያችኋለሁ። እንዲህ እኔ እኮ ባለሙያ ነኝ። እንጀራ ስጋግር ጠላ ጠማመቅ ራሱ እና ወዳችኋለሁ። መልካም ምሽት። ጤፍ የምለው ደግሞ ይሄን ነው። ይሄ ሳር ነው፣ ደርቋል። አረ ያሞራ ደግሞ ምን ጮብኛል እናቴ። እና ወዳችኋለሁ ውዶችዬ። ያለው ነገር ይሄ ነው። እኔ ጋ እውነት እነዛ ልጆች እዛ ላይ ናቸው። እዛ ከሄጅ መጣ። አሁን ደግሞ እዛ ላይ እነዛውና ከዛ ወደዛ እየመጡ ነው። አሁን ሳልመጣ አልሄድም። እና ወዳችኋለሁ ሁላችሁ። የማራት አየሯ ጭጋግ መስላለች ማለት ነው። ፎቆቹም እነዚህ ይታያሉ። ይህ ነው ቤታችን። የሰፈራችን ቤት እንደዚህ ነው ማለት ነው። እና ደስ ይላል። ይህ ከቤታችን ኋላ ያለ ሳር ነው። በመኪና ነው በምንድን ነው በማሽን ተጨዳል ማለት ነው። አያስረዝሙትም። ትንሽ አሁን የትንሽ በቃ ትንሽ ከፍ ሲል ማለት ነው ያጭዱታል በመኪና ማለት ነው። ግጥብጥብ ያደርጉትና ይደፉታል። ግን እኔ ቢያድግ ደስ ይለኛል። ሳር እንደዚህ አደግ ሲል በጣም ደስ ይላል። ግን እዚህ ከብት ስለማይበላው ለወጥ ዝም ብሎ ለውበት ምናምን ስለሆነ አጭደው ይጥሉታል። እና ሌላ ቦታ ይሄ ውሃ እየተጠጣ ነው። ውሃ በጣም ነው የሚጠጣው ማለት ነው። በውሃ እየተንከባከቡት ነው እንጂ ውሃ ባይኖር ኖሮማ እንደዚህ አይሆንም ነበረ። አያምርም። እና የዱባይ አገረ ዱባይ ይችላል ትመስላለች። የኛ ግቢያችን ናት። ሳይንስ ዩኒቨርሲቲ ግቢ ነው። እነዛ ዲቃሎች እየመጡ ነው አያችኋቸው። ከዛ ማዶ ሁለቱም ህንዶች ናቸው። የህንድ ልጆች ናቸው። እና ወዳችኋለሁ ውዶችዬ። መልካም ምሽት። ባይ ባይ። ደህና ሁኑ።
ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ የመዳም ቅመም ነኝ። የመዳም ቅመም ነኝ። ና ቻው፣ ደህና ሁኑ። ባይ ባይ።